ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማሉኝ። አልሰማሉኝ። እኔ ምንም ማድረግ አልችልም። አምላክ ሆይ አልሰማሉኝ። ነገርኳቸው። ነብይ ሆነ ልከኛል ብያለሁ። ላስታርቅ ልከኛል ብያለሁ። አልሰማሉኝ። ሀገር ስዕል ቤቱን ደርድረዋል። የምታነበው መጽሐፍ ቅዱስ አይደለም፣ ሌላ ነገር ይዘህ ነው የምታነበው። ሃው ጌታ በየት በኩል ይግባ? ለመግባት እንኳን አይችልም። እዚህ ጋር የሚቀናቀነው አለ፣ እዚህ ጋር የሚቀናቀነው እዛ ጋር 30 አይነት ነጫጭባ ሰው አምጥተህ ተክለህበት ክርስቶስ በየት በኩል ይግባ? ተዋህዶ ማለት 44 ጠንቋይ የምታመልክ የግብጽ ባሪያ ናት። ዮሐንስ ዘመን ጊዜ ጀምሮ እያጋደመች ስታረድ የመጣችው ተዋህዶ ናት። ከመንግስት ጋር ቂጥ እየላሰች ህዝባችን የምታስጨፈጭፍ ተዋህዶ ናት። ቆሻሽነት፣ ስነ ምግባር የሌላችሁ፣ ሽርሙጥና ያለበት፣ ዘፋኝ ያለበት፣ ጠንቋይ ያለበት፣ ደብተራ ያለበት፣ ስንት ብልግና ያለበት ከቄሱ ፈጣሪን የማይፈሩ በጣም ዘግናኝ ፍጡር ማለት የተዋህዶ ልጆች ነው። እየነገርኩ ነው። የተዋህዶ ልጅ ነው። አላስተማሯቻችሁ። ምን ቅራቅንቦ ዘበናችሁ ምናምን አስተምር በሉት። ዶማ ያቋማት እኮ ኢትዮጵያ የኛ ጸሎት ነው እያሉ ያስተምራሉ። የውሸት ማለት ነው። የት ደሃ አድርገው መቀመቅ የከተታት ማን ነው? ከዓለም ላይ ያለች ደሃ በአሁን ሰዓት ለዘመናት ኢትዮጵያ ናት። ያንን እንደው ተዋህዶ ናት እኮ ከእግዚአብሔር የሾማ የግሪክና ግብጽ አይደል እንዳመጣው። ለምን እንወሻሻል? ማን ነው የምትሸውዱት? ማኛው ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ አሽሀዱ አን ላ ኢላሃ ኢለላህ أشهد أن لا إله إلا الله وأشهد أن محمدا عبده ورسوله الحمد لله. تكبير الله أكبر تكبير الله أكبر. ወደ አላህ የቀረበበት መንገድ አለ። Assalamu alaikum, my brothers and sisters. What's happening? Wa alaikum assalam. Rahmatullahi wa barakatuh. La lo yo di manya. Alhamdulillah. እኛ ሀቅ ከመናገር ውጪ ሌላ ምንናገረው ነገር የለም። እኛ ሰላም ነን ኢንሻአላህ። እኛ ሙስሊሞች መቼም ዝግጁ ነን። ማናቸውም ሰው መጥቶ ማንኛውንም ጥያቄ መጠየቅ ነገር እንጠያየቅ ብለን መተናል። የምንነጋገረው ጉዳይ እንግዲህ ኢየሱስ ክርስቶስ ሞቷል ብለናል። ሞቶ ተነስቷል ነው አይደል? ታዲያ ሞቶ ሲነሳ 3 ቀን ሙሉ በሶስተኛው ቀን ተነሳ ነው አይደል? 3 ቀን ሙሉ ማን ነበር የሚያስተዳድረው ዓለምን? ሰማይና ምድርን የፈጠረው ማን ነበር የሚያስተዳድረው 3 ቀን? እስቲ እቺን መልሱልኝ ቀለል አድርጋችሁ።